ዋት ካምባክ ትላለህ። ይኸው ገና ርቀን የነበረውን እንግዲህ ይታያችኋል። 5 ሚኒት ላይ ነው። 2-3 ካንድል ሲወጣ ደስ ቢለኝ 3 ካንድል በቃ የ3 ካንድል ሞመንት ነች። በስመ አብ። ዛሬ ወደ ቀድሞ እንትናችን ዙፋናችን ከች ብለናል። ያለፈው ሳምንት ሉዝ አላየንም። እውነት ሉዝ አላየንም። ጥሩ በራስ መተማመን ላይ ነበረ። ያው ይኸኛው ሳምንት የተደረገው እንዴት ደስ እንደሚል ሞመንቱ ደግሞ በቃ ሙሉ ለሙሉ እርግጠኛ ነበርኩ። ሙሉ ለሙሉ በስመ አብ እውነት አላያችሁኝም እኮ። እሺ ለምሳሌ ስልክ ኢንትሪው ጋር እንጀምር። እሺ ኢንትሪው ጋር እንጀምርና ምንድነው እዚህ ጋር ማርኬት ስትራክቸር ይኸው ሽፍት አደረገ አለ አይደለ? ሃይ ከዛ ሎ ብሬክ ሃይ፣ ይሄኛው ሃይ ብሬክ ተደረገ። ከዛ ያው ሽፍት ሆነ ማለት ነው። ፑል ባክ መጣ። እንደገና ይሄ ሃይ ብሬክ ተደረገ። የዚህ ጊዜ ለምሳሌ ሳያቸው ከነበሩ አንዳንድ ጥሩ ነገሮች ምንድነው? ለምሳሌ ሎ ብሬክ ተደረገ፣ ሃይ ብሬክ ተደረገ። ያ ማለት አንድ ስትራክቸራል ሽፍት ነው። ዲሊንግ ሬንጅ ራሱ ማለት ነው። ሁለት ደግሞ ይሄ ቀዩ ግብደው ካንድል መለያ የመጣው እንደምታዩት እዚህ ጋር ዲስካውንት ላይ መጥቶ ከዛ ተመልሶ ይሄዳል። እዛ ለምሳሌ እስቲ ማጥፋት አንችልም። ይሄኛውን ደግሞ እንደዚህ እናድርገው። ይሄኛው እንደዚህ ስናደርገው ደግሞ ያለው ዲስካውንት ላይ ነው። አሁን ሃይ ሰራ። ይሄኛው እዚህ ጋር ሃይ ሰራ። እዛ መቶ ይኸው ምን ጋር ዲስካውንት ጋር ሎ አለን። እዚህ ጋር ሃይ ሰራ። የዚህ ሎ እስከ ሃዩ ዲስካውንት ዞን እዚህ አካባቢ ነበር። ተች አርግቶ ሃይ ሰራ። ከዛ የሙሉ ሃዩ የሙሉ ስዊንጉ ማለት ነው። ከዚህ እስከዚህ ደግሞ ዲስካውንት ዞን አሁን የምታዩት ማለት ነው። እዚህ ጋር ተች ያደረገው ማለት ነው። ከዛ ኮንሶሊዴት ነበር ሲያደርግ የነበረው ማለት ነው። እሺ ምንድን ነበር ስጠብቅ የነበረው? የባይ ፖዚሽን ነበረኝ እንዳያችሁት 1 ሚኒት ነው ይሄኛው ነገር እርግጠኛ ነበርኩ። በስመ አብ እርግጠኛ ነበርኩ። በቃ ይሄኛው ብሬክ አድርጎ ወጣ ሲያደርገው ከዛ ይሄ ኮንሶሊዴሽን ሲጀምር በቃ አሁን ኒውዮርክ ላይ ኢንትሪ አልሰጠኝም ነበር። ይሄኛውን አይቼዋለሁ እዚህ ጋር መቶ ልክ ተሰምሮ ዲስካውንት ላይ ይመጣል ስል መጥቷል። ግን እኔ እሱ ጋር አልገባሁም። እዛ የዚህኛውን ጋር ደግሞ መግባት ፈልጌ ነበር። ግን ይሄን ኮንሶሊዴሽን ሳየው ማኒፑሌሽን በኋላ ይኖራል ብዬ አሰብኩ። ደግሞ ፓወር ኦፍ 3 መጣች እዚህ ጋር በቃ ከዛ እንትን አለ ኮንሶሊዴት አደረገ። ዳምፕ ሲያደርግ በቃ አሁን ጭው ነው የሚለውና ጭው ነው የወሰድ ዳምፕ አርግታ የትና የተወረደች ማለት ነው። እና ማርኬቱ ዛሬ እንደዚህ ነበር እላችኋለሁ ትላለህ። ኢንትሪው እንደዚህ ነበር ማለት ነው። እዚህ ጋር እንትን ኢንቨርዥን ነው የነበረው። ይሄኛው የ1 ሚኒት ኢንቨርዥን ነው። ይሄኛውን እዚህ ጋር ሁላ መቶ ሲነካው አቤት እንዴት ደስ እንዳለው በቃ ከዚህ በኋላ እዚህ ጋር ጠብቄ ነው የምገባው ላይ አላስቀምጥም ምናምን ብዬ ማለት ነው። በቃ እርግጠኛ ነኝ ባይ ፖዚሽኔ ቲፒ ጧ እንደሚያደርግ እርግጠኛ ነኝ ሁላ ማለት ነው። ይሄኛውንማ አሳያችኋለሁ። እዚህ ጋር እስኪ ድረስ ይሄዳል። ይኸው እዚህ ኤዥያን ሬንጅ ሃይ ድረስ ይሄ ሁለተኛ ላይ ያለው ቀዩ ማለት ነው። ኤዥያን ሃይ ድረስ ይሄዳል ብዬ እንትን ሁላ ሊኩዊዲቲ ብዬ 1 to 4 ነው 4.5 ምናምን በቃ
ሲክስ በሉት እንደዚህ ለስቶፕ አውት ለመሆን እንዲህ በራስ መተማመን አሪፍዬ ነው። ግን ይህን ይመስል ነበር ማለት ነው ዛሬ ትሬድ ከምን አይችን የገባሁት ሃየር ታይም ፍሬም ላይ እንትን ነው። መጀመሪያ ለምሳሌ እዚህ ጋር አለ አይደለ ምንም ሙሉ ቀን ምንም ነገር አላየንም። ኤዥያናችን አለ እዚህ ጋር እዚህ ጋር ነበር ኤዥያን ውስጥ ነበር እንቅስቃሴው የነበረው። ከዛ የትላንትን አርብ ዕለት ጥሩ ሙቭመንት ነበረው ያንተን ማለት ነው። እንደዛ ከለራችሁ ዴይሊ ላርክና ላሳያችሁ እንደ እነጋ ክሊል አላረገውም። እሺ እንደዚህ ይታያል ብዬ አስባለሁ። ለምሳሌ ያው ይሄኛው የአርብ ሙቭመንታችን ነው። ይሄኛው የአርብ ሙቭመንታችን ነው። ስለዚህ ምንድነው ይሄ ሃየር ሎ እየፈጠረ ነው እየሄደ ነበረው። ሃየር ሎ እየፈጠረ የነበረው እስከ አርብ ዕለት በጣም ጥሩ ሪትሬስመንት አርግቷል። በቃ ሰኞ ሲጀመር ከፍ ብሎ ይጨርሳል ነበር ግምታችን ማለት ነው። ግን ያው ግምታችን ልክ ነው። ለምንድን ነበር ልክ ያልሆነው? ለምሳሌ እንደዚህ አይነት ነገር አለመገመት እንደውም ጥሩ ነበር መሰለኝ። ማለት የግብዳው ካንደል በቃ መልስ ሰጥቷል እኮ አሁን ሰኞ ዕለት ምን ሊሆን እንደሚችል እንጂ እኔ በመሰለኝ ነበር ወደ ላይ ሲጠብቁ የነበረው ማለት ነው። እዛ መሰለኝ ወደ ላይ ይሄዳል ተመልሶ አሁን ትሬንዱን ሪትሬስመንቱን ይጨርስና ትሬንዱን አሁን ይቀጥላል አይነት ሀሳብ ነበረኝ። ግን ያው ዛሬ ሆኗል። ነገም ደግሞ እስኪ ምን እንደሚሆን እናያለን። ማርኬቱ የት ድረስ እንደሚሄድ የት ድረስ እንደሚዘጋ እናያለን። ግን ዛሬ በቃ እኔ የነበረኝ አንድ ባያዝ ምንድነው ሪትሬስመንቱን ይጨርሳል እዚህ ድረስ መጥቶ ሌላ ሊወርድ አይችልም በቃ ይሄዳል የሚል የነበረኝ ባያዝ ማለት ነው። በቃ እሱ ነው ጉድ የሰራኝ ማለት እችላለሁ። ፎር አወር ላይም ስንመጣ ለምሳሌ እዚህ ጋር የነበሩት ሊኩዲቲዎች አሉ። ይሄ ለምሳሌ ኤዥያን ፕሪቪየስ ዴይ ሊኩዲቲ እዚህ ጋር ወስዶታል። ስለዚህ አፕሳይድ ሙቭመንቱን ይጀምራል። ኒውዮርክ ሴሽን ላይ የነበረው ሙቭመንት ለንደን ላይ እና ኪል ዞን ላይ የነበረው ሙቭመንት እንትን ይሆንና ሪቨርስ ይሆንና ኒውዮርክ ላይ አፕ ትሬንድ ይጀምራል። ቡል የሆነውን ትክክለኛውን ነገር ያሳየናል ብዬ ነበር። ሁለት ደግሞ ኤዥያን እንትን ደግሞ ፓወር ኦፍ ስሪም አልሰራም እዚህኛው ላይ አለ አይደለ ማኒፑሌት አድርግቶ በዛው ነው የቀጠለው። ዋን ሚኒት ላይ ማለት ነው ወይ እኔ ያላየሁት ይሆናል እንጂ ዋን ሚኒት ላይ ማኒፑሌት አደረገ በዛው ቀጠለ። እዚህ ጋር ማለት ነው ያው ሬንጅ ያደረገ ነበር እዚህ ጋር እዛ ወርታች ማኒፑሌት አድርገ ወርታች ቀጠለ። ስህተቴ ምን እንደሆነ እዚህ ጋር አላቅም ይመስላል ነገር ግን ያው ጥሩ ነው። ስለዚህ ይሄን ይመስል ነበር ማለት ነው። ጎልድ ነው እዚህ ጋር ካልታየ ጎልድ ነበር ትሬዱ። ያየሁት ምንድን ነበረ ስትራክቸራል ሽፍት አየሁ። ከዛ ምን አየሁ ዲሊንግ ሬንጅ አየሁ። ዲሊንግ ሬንጅ ፕሪሚየም ሶል ላይ ነበር ዲስካውንት ላይ እንትን ብሎ ተመልሶ ነበረ ዲስካውንት ላይ ግን ዲሊንግ ሬንጅ አየሁ። ልክ አይደለ ይሆናል አየሁ። ከዛ ፓወር ኦፍ ስሪ ሲጠብቅ ነበር ፓወር ኦፍ ስሪ ማኒፑሌት አደረገ በዛው ቀጠለ በማኒፑሌሽኑ ማለት ነው። ከዛ በተረፈ
ሌላ የለኝም። ማርኬቱ ወርዶ ወርዶ ይሄኛው እንደ 4 አወር ላይ እንደ ሊኩዊዲቲ የተጠቀምኩትን ከታች ያለውን 4 አወር እዚህ ጋር እንደ ሊኩዊዲቲ የነበረውን ታፕ አድርጎታል ማለት ነው። እዚህ ጋር ሁለት ደግሞ እዚህ ጋር ምን አለ ፌር ቫልዩ ጋፕ አለ፣ ያልተሞላ ፌር ቫልዩ ጋፕ እሱንም ይደፍነዋል ማለት ነው። 4 አወር ላይ የነበረው እዚህ ምናልባት አሁን ከነገ ጀምሮ ሊቀጥል ይችል ይሆናል አይታወቅም። የዛሬ ሙቭመንት ይታይና ስለዚህ የዛሬው ነገር ይሄን ይመስላል ማለት ነው። ከዚህ በላይ እንትን ይችላሉ ምንም ሊል አልችልም። አርፌ መማር እንዳለብኝ ነው የተገነዘብኩት ትላለህ። ላፖርሲ ጥሩ መስሎኝ ነበር። ጥሩ መስሎኝ ነበር ማለት ጥሩ እኮ ነው፣ ጥሩ ነው። ግን አሁንም እሱን እየጠበቅኩት ነበረ። ዛሬ ደግሞ ማኒፑሌቱን ነው የቀጠለው። ስለዚህ አይታወቅም እንደማለት ነው። ይህን ይመስላል የነበረው ነገር። በቃ ቻው።